ኢንሻአላህ ስለ ትዕግስት ስለ ሶብር እንተዋወሳለን ማለት ነው። الصبر ضياء صبر የሙእሚኖች ብርሃን ነው። فنحن نحتاج الى الصبر في ثلاث حالات እኛ አማኞች ወደ ትዕግስት ያስፈልገናል በሶስት ሁኔታዎች ማለት ነው። የመጀመሪያውና አንደኛው صبرን على الطاعة አላህ Subhanahu Wa Ta'ala ያዘዛቸውን ነገሮች ላይ በመስራት ሁልጊዜም ታጋሽ መሆንና ሶባሪ መሆን ማለት ነው። ይሄ እንደውም ከሶብር አይነቶች ሁሉ ትልቁና ዋነኛው ብለው ዑለሞች የሚጠቅሱት ይሄንን ነው። ሁልጊዜም ህይወት ውስጥ ካለ ድረስ አንድ ሙስሊም የተባዘዘው ነገር ላይ መጽናትና አቋሙን ቀጥ ማድረግ ማለት ነው። እና የመጀመሪያው ትዕግስት አላህን በማምለክ ላይ ያለው ጥንክርናና ትዕግስት ነው ማለት ነው። ሁለተኛው የሶብር ክፍል الصبر عن المعصية አላህ Subhanahu Wa Ta'ala ተከለከላቸው ነገሮች መጨከርና መታገስ فكف النفس عن الحرام ነፍሳችንን ከሐራም ነገር መከልከልና መቆጠብ وغض البصر አይኑን አላህ ተከለከለው ነገር መጨፈንና መጋረድ وترك الغيبة ሰዎችን ማማትና ወነሚማ ነገርን ሰዎች እንዲጣሉ በማድረግ ካንዱ ወደ አንዱ ማቀባበልን መተው يحتاج الى قوة وصبر ይሄ ሁሉ ትዕግስት የሚያስፈልገው ነገር ነው ማለት ነው። እንግዲህ ሰላማ ብሎ ሰውየው ሊቆርጥ ይችላል ሊወስን ይችላል፣ ግን ስምንት ቀን ሳይሞላ ያፈርሰዋል። ሶብር አጣ ማለት ነው። አላህ ተከለከላቸው ነገሮች ለመቆጠብም ትልቅ ሶብር ያስፈልጋል ማለት ነው። ሶብሩን አላ አቅጣሪላህ ሶስተኛው የትዕግስት አይነት አላህ Subhanahu Wa Ta'ala የወሰናቸው የሆኑ ነገሮች አሉ። እነዛ በጣም አሳማኝና ልብ የሚያደሙ የሚያስለቅሱ የሆኑ ነገሮችን አላህ በእኛ ላይ ቀድሞ የወሰናቸው ነገሮች አሉ። እነዛ ነገሮች በእኛ ላይ ሲከሰቱና ሲመጡብን አላህ በእኛ ላይ ቀድሞ የጻፈው መሆኑን እኛ ያ ነገር ምንም ጥንቃቄ ብናደርግ እንኳን የማያልፈን መሆኑን ማወቅና መታገስ በዛ ላይ ማለት ነው። ያ ነገር የተለያየ ሊሆን ይችላል። ሚፈቅድ አዚዝን በጣም አንተ ዘንድ ትልቅ ደረጃ ያለው ትልቅ ፍቅር ያለው ሰው ልታጣ ትችላለህ። ከአባትህ ከእናትህ ከሚስት ከልጅ ከወንድም ከእህት የተለያየ ነገር እንግዲህ ንብረት ሊሆን ይችላል። የተለያዩ ነገሮችን አንተ ዘንድ በጣም ተወዳጅ የሆኑ ነገሮችን በማጣት አላህ ሊሞክርህ ይችላል። አውመረድን ወይንም ጤናህን አጓሎ ትንቀሳቀስ ትሰራ የነበርከው ጎበዝ የአልጋ ቁራኛ ሆነህ ትቀመጥ ትችላለህ። የዛ ጊዜ ግን መምሰክሰክና ማልቀስ ሳይሆን ይህ ነገር እኮ ቀድሞም አላህ በኔ ላይ የወሰነው ነገር ነው ብሎ ማወቅና መታገስ ይሄ የእምነታችን አንደኛው ነው ማለት ነው። ከአርካን ኢማን እኮ ውስጥ ከስድስቱ አንደኛው በቀደር ማመን የሚለው ኢማን ቢላህ ወመላኢከቲህ ወኩቱቢህ ወሩሱሊህ ወልየውሚል አኺር ብሎ ወልቀዳኢ ወልቀደር በቀዳና በቀደር ያላመነ ሰው በስድስቱ እምነቶች አላመነም ማለት ነው። እና አላህ በእኛ ላይ ቀድሞ የጻፋቸው ነገሮች በአካላችን ላይ በንብረታችን ላይ በተለያየ ነገር ላይ ያለ መሆን አቅም ሲከሰትብን ነብዩ አለይሂ ሰላቱ ወሰላም ወደ ያዘዙን ቃል መሄድና ያንን መተግበር እንጂ ከዛ የወጣ ነገር ብናደርግ የተከሰተው ነገር አንመልሰው የራስም የዱንያም ቅያሬ ማናገኝም የአኺራም ሰዋብ አናገኝም ማለት ነው። በሁለቱም ሀገር ከሳት ብቻ ነው የሚጠብቀን። ሚፈቅድ አዚዝን አው መራዲ አው ضيق ሪዝቂ ወይም ሪዝቅህ ተጣቦና ቸግሮህ የሚለብህ የሚጠማህ ልትሆን ትችላለህ። በዛ ምክንያት ግን መፍሰክሰክ አይደለም የሚያዋጣው ነገር ይህ አላህ በኔ ላይ የወሰነው ነገር ነው። በቃ ይህን ነገር ተወሰነብኝ ደግሞ እሱ ያወቀው የሆነ ጥበብ አለ ሂክማ ነገር አለ ማለት ነው። አላህ አንድ ነገር ሲሰራ ዝም ብሎ ለዋጣ ለቀልድ አይሰራም። ያወቀው ከስተጀርባው ያወቀው ነገር አለ ማለት ነው። ሂክማ ጥበብ አለው ማለት ነው። እና እነዚህ ሶስት የሶብር አይነቶች በእኛ በህይወታችን ላይ ሁሉ ጊዜም ሊኖሩ ይችላሉ። የዛን ጊዜና መታገስ መሶበር ከሙስሊሞች ይጠበቃል ማለት ነው። ተመራቱ ሶብር ፊ ዱንያ ወአኺራ የትዕግስት የሶብር ጥቅሞቹ ውጤቶቹና ፍሬዎቹ በዱንያም ይሁን በአኺራ ምን ይመስላሉ? ኢነላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ በተከበረው ቁርአን ውስጥ ስለ ትዕግስት ከ90 በላይ ቦታ ላይ ጠቅሷቸዋል። ይህም ሁሉ አብዝቶና ደጋግሞ መጥቀሱ ለምንም ነገር አይደለም ትልቅ ደረጃ ያለው በመሆኑ ምክንያት እንጂ ይላል። ኢላ ሊዕዙም ሸእኒ ጉዳዩ በጣም ከፍ ያለ በመሆኑ ከ90 በላይ ስለ ትዕግስት አላህ ሱብሓነሁ ወተዓላ በቁርአን ውስጥ ተናገረ ማለት ነው። ወይክቲ ሷቢሪና ፈኽራ እንደው ትዕግስቱን ለሰጠው ሰው ታጋሽ ለሆነ ሰው ለሱ ለጉራ በቂው ነው አላህ ሱብሓነሁ ወተዓላ እሱ ጋር መሆኑ ብቻ ማለት ነው። ኢነላህ መዐ ሷቢሪን አላህ ሱብሓነሁ ወተዓላ እኔ ከታጋሾች ጋር ነኝ ሶባሪዎች ጋር ነኝ ብሎ ማለቱ ብቻ በቂው ነው። ሌላ ነገር ባይጨመረው እንኳን ማለት ነው። አልመዕየቱል ኻሷ የተለየ የሆነ የአላህ አብሮነት እዚህ ታጋሽ ሰው ጋር ይገኛል። ኢነላህ መዐክ አላህ አንተ ጋር ይሆናል ስትታገስ በተባሉ ነገሮች ላይ በአምልኮት ላይ
ከወንጀል በመቆጠብ ላይ በሚደርስብህ አደጋ ላይ ከሶብር የዛ ጊዜ አላህ ማዕክ አላህ አንተ ጋር ይሆናል። ዩአይዱከ ወዩቀዊክ ያበረታሃል፣ ያግዝሃል፣ ያጠነክርሃል። ሌላው ጥቅም አልአጅሩ ቢላ ሒሳብ ያለምንም ስፍርና ቁጥር ደመወዝን መከፈል ነው። ነገ በአኺራ ሶባሪዎች የሚመለከቱት ምንዳቸውን ያለምንም ልክ ነው ማለት ነው። ሁሉ ዒባዳት ለሃ አጅሩ ሙሐደድ ማንኛውም የአምልኮት ዘርፎች የተገደበ የሆነ የቁጥር ስፍር አላቸው። ኢላ ሶብር ትዕግስት ብቻ ሲቀር እሱ ግን ኢነማ የወፈ ሳቢሩነ አጅረሁም ቢገይሪ ሒሳብ እና የታጋሾች ደመወዛቸው ያለ ልክ የሚከፈላቸው መሆን የሶብር አንደኛው ውጤቱና ፍሬው ነው ማለት ነው። ሌላው ቡሽራ ሚነላህ ከአላህ ሱብሓነሁ ወተዓላ የሆነ ብስራት ይገኝለታል ማለት ነው። ሌላን አላህ ወበሽሪ ሷቢሪና እነዛን ታጋሾችን አበስርልኝ መሐመድ ሆይ ይላል። ከአላህ ሱብሓነሁ ወተዓላ የዓለማት ፈጣሪው ከሆነ ጌታ ብስራት በኋላ ቀጥሎ የሚመጣው ነገር ምንድን ነው? ወሄ አልፈረጅ ከዛ ከገባበት ችግርና መከራ ወዲያውኑ መገላገያ መንገድ ማንጣት፣ ወሄ ልዕወት ቀይሮ ደግሞ እንደገና አደጋውን በጥሩ ነገር መቀየር፣ ወሄ ልጀና ከዛም ሲቀጥል ደግሞ መጨረሻው ጀነት መሆን ነው ማለት ነው። እነዚህ ነገሮች አላህ ሱብሓነሁ ወተዓላ ለሶባሪዎች ለታጋሾች ያበሰረባቸው ነገሮች ናቸው። ቀደቁሉ ቃኢል ግን አንዳንድ ሰዎች ሊሉና ሊናገሩ ይችላሉ አሉ ከይፈ አስቢሩ ወልሁሙሙ ቱሒጡ ቢ እንዴት እኔ ልታገስና ልሰብር እችላለሁ? አደጋዎች ሁሉ እኔን እንዲያጠናክበው ይዘውኝ በምን አቅሜ እታገሳለሁ ይላል። ለዚህ መልሶ የሚሆነው ግን ለትዕግስት ብዙ ምክንያቶች አሉት። በመጀመሪያ በአላህ ሱብሓነሁ ወተዓላ መታገዝ ነው። አላህ ሆይ ይህንን ነገር ያመጣህብኝ አንተ ነህ፣ ስለዚህ ትዕግስቱንም ስጠኝ፣ ችሎታውን ስጠኝ ብሎ ወደ ዱዓ መግባት የመጀመሪያው ምክንያት ነው ማለት ነው። ከዛ ደግሞ ለታጋሾች ይሰጣቸዋል የተባለውን ነገር ቆም ብሎ ማሰብ አለበት። በዱንያም ሆነ በአኺራ ታጋሾች አላህ ምንድን ነው ያላቸው? ኢነላህ መዐ ሳቢሪን ብሎ የለም እንዴ? ኢነላህ ኢነማ የወፈ ሳቢሩነ አጅረሁም ቢገይሪ ሒሳብ ብሎ የለም እንዴ? ታጋሾች ክፍያቸው የሚከፈለው ሳይለካ ሳይደካ ነው። አላህ ታጋሾች ጋር ነው ብሏን እኮ የሚለውን ነገር ማስጠንጠንና ወደ ልቡ ማስገባት ትዕግስት እንዲመጣ የሚያደርገው አንደኛው ነው። ሌላኛው ተዘኩሩ አነል በላ ዓላመቱ ፍቢ አንድ ሰው በእሱ ላይ የተለያዩ አደጋዎች መምጣታቸው አላህ የሚወደው መሆኑ ምክንያት ነው። ይሄ ምልክት ጠቋሚ ነው ማለት ነው። ለምን ነቢያችን ዓለይሂ ሰላቱ ወሰላም ኢነማ ዒዘሙል ጀዛኢ መዐ ዒዘሚል በላ የክፍያ ትልቅነቱና ስፋቱ በላዎች በእሱ ላይ በመጠበቃቸው ቀደመዋል። ለዚህ ተብሎ አልአሸዱ ሚነናሲ በላን አልአንቢያ ይባላል። ከሁሉም ሰው ሁሉ መከራ የሚበዛባቸው ስቃይ የሚበዛባቸው ነቢያቶች ናቸው። ለምን? ደረጃቸውም ከፍ ያለ የአላህ ሱብሓነሁ ወተዓላ ውዴታ ከሁሉም ሰው ለእነሱ ከፍ ያለ ስለሆነ ማለት ነው። እና ስለዚህ የአላህን የሚሰጠውን ክፍያ ለሶባሪዎች ማስተዋልና ማሰብ ይኖርበታል። ወኢነ አላህ ኢዛ አሐበ ቀውመን ይብተላሁም አላህ የተወሰኑ ሰዎችን የሆኑ ሰዎች የወደዳቸው ጊዜና ይሞክራቸዋል ማለት ነው። መሞከር አለባቸው፣ መፈተን አለባቸው፣ ይሞክራቸዋል። ተዘኩሩ አነ በዕደል ዑስሪ ዩስራ ሌላው ትዕግስትን ከሚያመጡት ምክንያቶች መካከል አንድ አማኝ የሆነ ሰው ማስታወስ አለበት። ምንድን አነ በዕደል ዑስሪ ዩስራ ከችግር በኋላ ጥሩ ነገር እንደሚመጣ ማሰብ አለበት ማለት ነው። ሁልጊዜ ጨለማ አይሆንም፣ ሁልጊዜ ችግር አይሆንም። ስለዚህ ፈልሙሲበቱ ላተዱም አደጋ የተባለ ሁሉ ዘውታሪና ቋሚ አይሆንም። ወለይሉ የዕቂቡል ፈጅር ልክ ለሊት ጥቅጥቅ ያለ ጨለማ ፈጅር እንደሚቀጠለው ሁሉ ከሌሊት በኋላ ፈጅር ቀን እንደሚመጣ ሁሉ ከአደጋዎች በኋላ ጥሩ ነገር ይመጣል ማለት ነው። ያንን ነገር ማሰብ አለበት። በቃ ተገባሁበት ጨለማ ሁልጊዜ በዛው ቋሚውን የዘወትራለሁ ብሎ ልቡ ማጨለም የለበትም ማለት ነው። ከጨለማ በኋላ ብርሃን እንዳለ ሁሉ ከአደጋ በኋላ ደግሞ ጥሩ ነገሮች እንዳሉ ተስፋ ማድረግና ማሰብ አለበት። ሌላው አሪዳ ቢልቀዷ በአላህ ሱብሓነሁ ወተዓላ ፍርድና ውሳኔ መውደድ ያለበት ማለት ነው። አነማ አሳበከ ለም የኩን ሊዩኽጢአከ ነቢዩ ዓለይሂ ሰላቱ ወሰላም ማወቅ አለብህ አሉ። ያ ያጋጠመህ ነገር መጀመሪያውንም ሊያልፍህ አልተወሰነ መሆኑን መረዳት አለብህ ማለት ነው። ይሄን አድርግ ብሆን እኮ አያገኘኝም ነበር ብሎ ሰውየው መላምት ውስጥ መግባት የለበትም። ካጋጠመው በኋላ ይሄ ያጋጠመኝ ነገር እኮ መጀመሪያም ሊያልፈኝ አልተወሰነም የሚለውን ነገር መረዳት አለበት ማለት ነው። ግን መጀመሪያ ጥንቃቄን ማድረግና ሰበብነት አልተከለከልንም። አንድ ሰው መቼም በዚህ የሚገድላል ለሚባል እየተባለ በዛ ይሄድ ግን አላህ ሽቶ ከሀዲና ካጋጠመው በኋላ ይህ ነገር ሊያልፈኝም አልተወሰነምና ያጋጠመኝ ብሎ ማወቅ አለበት ማለት ነው። ያገኘው ነገር ደግሞ በሱ አቅምና ብልሃት መላ አገኘሁት ማለት ሳይሆን ይህ ያገኘውን ነገር መጀመሪያም ሊያልፈኝ ስላልተወሰነ ነው ብሎ ማረጋገጥ አለበት ማለት ነው። ወኢነ እኽቲያረ አላህ ለከ ኸይሩን ሚን እኽቲያሪከ ሊነፍሲክ አላህ ሱብሓነሁ ወተዓላ ለእኛ የሚመርጥልን ነገር እኛ ለነፍሳችን ከምንመርጠው በጣም የተሻለ ነው ማለት ነው። በቃ ያንን ነገር የመጣውን ነገር አላህ ለኛ መርጣቱ አጥቷታል። እኛ ፈለግነው ነበረ፣ ግን
ለነፍሳችን ከምንፈልገውና ከምንመርጠው አላህ ለኛ የሚመርጠው ነገር ለኛ የተሻለ ነው ማለት ነው። ሌላው አሰብሩ الحقيقي هو ما قاله النبي صلى الله عليه وسلم ትክክለኛ እስላማዊ ሰብሩ ብሎ ማለት ነብዩ አለይሂ ሰላቱ ወሰለም የጠቀሱት ነው። ምን ብለውታል? ኢነማ ሰብሩ እንደ ሰድመት الأولى ትክክለኛ ትዕግስት የሚባለው ነገሩ ሲከሰት መጀመሪያ ላይ ያለው ብዙ ያዙ ይልቀቁ ታላ በኋላ እንደገና ኋላ ላይ መጨረሻ አማራጭ ሲያጣ ይደረጋል። በቃ መሰበር ነው የሚል ከሆነ ሰው አይደለም ማለት ነው። መጀመሪያው ያን ነገር በሰው ሲከሰትበት ነብዩ አለይሂ ሰላቱ ወሰለም በዳውትን ነገር ማለት አለበት። ኢና ሊላሂ ወኢና ኢለይሂ ራጂዑን اللهم አጅርኒ ፊ ሙሲበቲ ወኽሉፍ ሊ ኸይረን ሚንሃ። ነብዩ አለይሂ ሰላቱ ወሰለም ብለዋል። አንድ ሰው አንድ ሙሲባ ሲያጋጥመው ምን ማለት አለበት? ኢና ሊላህ እኛ ዛታችንም ህይወታችን በአጠቃላይ ነፍሳችን የአላህ ነው፣ የሰጠን ነገር ሁሉ የሱ ነው፣ እኛም ከዛ አልፈን ወደሱ የቂያማ ቀን እንመለሳለንና እንሰባሰባለን የሚለው የቁርአን አንቀጽ ማንበብ አለበት። ከዛም ቀጥሎ اللهم اجرني في ሙሲበቲ ጌታዬ ሆይ በዚህ ባመጣህብኝ አደጋ ምክንያት ሰዋብ ስጠኝ፣ ትዕግስቱንም ስጠኝ፣ በዛ ላይ ደግሞ ደሞዝ ተከፋይ አድርገኝ። ወኽሉፍ ሊ ኸይረን ሚንሃ ከዚህ ካጠፋህብኝና ከወሰድክብኝ ደግሞ የተሻለ የሆነ ነገር ቀይረኝ ብሎ ዱዓ ማድረግ አለበት ማለት ነው። የሙእሚን ጸባይና ባህሪ መሆን ያለበት ሙሲባ ሲያጋጥመው ዱዓ ማድረግ ታካይ ብሎ መለመን እንጂ መርሰክሰክ ምንም ያን የጠፋውን ነገር ሊያመጣው አይችልም። እንደገና ደግሞ በዱንያም በአኺራም ለሱ የተዘጋጀውን ደሞዝ ሊከፍልለት አይችልም፣ ሊያመጣው አይችልም ማለት ነው። እና ኢንሻአላህ በሻልነው መልኩ በዚህ ነገር ላይ ለሰዎችን መንገር፣ ለእኛ መጠንከር፣ መማርና ማስተማር ከእኛ ተያያዣችን ይጠበቃል ማለት ነው። هذا وصلوا وسلموا على نبيكم كما أمركم ربكم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد